ሰኖች እንዲሁም ደግሞ በተለየ ሚዲያዎች ላይ መመልከት የሚሰሙት ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እያችኋለሁ። እንደምን አላችሁ? እኔ ደህና ነኝ። ከሚቀጥለው ሰኞ ሳምንት ማለት ከጃንዋሪ 19 ጀምሮ በቤተክርስቲያናችን ሰኞ ማታ ከ12 ሰዓት እስከ 2 ሰዓት የሚቀጥል ወይም የሚቆይ ተከታታይነት ላይ የሚሰጥ ስልጠና አለ። ያም ስልጠና መንፈስ ቅዱስ በማቴዎስ ወንጌል የሚል ነው። ጥልፍልፋዊ ጥናት ይላልና እንደው ስለ መንፈስ ቅዱስ የማቴዎስ ወንጌል የሚያነሳቸው ጉዳዮች በቂ ናቸው ወይ የሚል ጥናታዊ ጽሑፍ ማቅረብ ስለሆነ የማቴዎስ ወንጌል ጻፊ ማን ነው? ለማን ነው የተጻፈው? መቼ ነው የተጻፈው? በየትኛው ቋንቋ ነው የተጻፈው? ለምን ዓላማስ ተጻፈ? ይልና ስለ መንፈስ ቅዱስ ለማጥናት የማቴዎስ ወንጌል በቂ ነው ወይ የሚል ጥያቄ ያነሳል። እንግዲህ እስቲ ተከታተሉኝ። ቤተክርስቲያናችንን የሚያገለግሉ ሙሉ ጊዜ አገልጋዮች ውስጥ እየጠበቁኝ ነው። እነሱን ሄደን እንጠይቃቸዋለን። ጻፊ ማን ነው ይላሉ፣ መቼ ተጻፈ ይላሉ፣ ለማን ተጻፈ ይላሉ፣ በየትኛው ዓላማስ ተጻፈ ብሎ ይላሉ። እስቲ ተከታተሉኝና እነሱን ሰምተን መጨረሻ ላይ ደግሞ እናያለን። እሱ ወንጌላዊ ታደለ ይባላል። የቤተክርስቲያናችን ወንጌላዊ አገልጋይ ነው። አገልጋይ ዘውዱ ይባላል። ያው አገልጋይ ደረበ ይባላል። አገልጋይ ሙዚቀኛ በላቸው ይባላል። አገልጋይ ናት። እንግዲህ የቤተክርስቲያናችን ጸሎት ፕሮግራም ታስተባብራለች። ዛት ነው ታስተምራለች እና ሚሚ ሄዳቸው ትባላለች። እንግዲህ ስለነሱ እግዚአብሔር ተመሰገነ ይሁን። ቀደም እንዳልኳችሁ እኔ ያነሷቸው ጥያቄዎች አሉ። ለነዛ ጥያቄዎች እነዚህ አገልጋዮች የትኛን ምላሽ እንደሚሰጡ አብረን የምናይ ይሆናል። እንቀበላለን። እንዲህ ይላል። የተጻፈበት ዓላማ ምን ሊሆን ይችላል ይላል ሶስተኛው ጥያቄ። ወንጌላዊ ታደለ ዓላማው የወንጌል ስርጭትና ቃል አዘውት ነው። እዛ ነው አብዛኛው ነገር የሚያወጣነው። አገልጋይ ዘውዱ ወንጌሉ የተጻፈበት ዓላማ እንግዲህ ለአይሁዶች እስከሆነ ድረስ ለአይሁዶች የትንቢት ቃሉ እየተፈጸመ እንዳለ ለማሳሰብ ደግሞ የኢየሱስ አመጣጥ ከየት ወዴት እንደነበረ ያንን ለመጠቆም ነው። ሌላኛው ደግሞ ለአይዛብም ተስፋ እንዳለ ለማሳየት የተጻፈ መልእክት ነው። አገልጋይ በላቸው። እኔ ደግሞ እንደተረዳሁት ከሆነ ማለትም በብሉይ ኪዳንና በአዲስ ኪዳን መካከል የ400 ዓመታት ተያያዥ ክፍተት ነበር። ያውም የዘመን ታሪኮች ማለት ነው። በዛ መካከል በብዛት መጽሐፉ ስለ ብሉይ ኪዳን ይታርቃል። በመቀጠልም ደግሞ የኢየሱስ ክርስቶስ የዘር ሐረግና እና ስለ ወንጌል ስርጭትም በዛ አያይዞ ያስቀምጣል። ዓላማው ደግሞ መሲሁ ኢየሱስ ክርስቶስ አይሁዶች ይጠባበቁ የነበሩት መሲሁ ኢየሱስ ክርስቶስ እንደተገለጠ እንደመጣ ለአይሁዶች እንግዲህ መልእክትን ይዞ የመጣ መጽሐፍ እንደሆነ እረዳለሁ። በጥቂቱ እንደዛ አስባለሁ። አገልጋይ ደረባ እንደዚህ ማለት ያው እግዚአብሔር መጀመሪያ በነቢያት በብሉይ ኪዳን ዘመን የትንቢት ቃል ነበረው። ያ ትንቢት ደግሞ እንዴት ይገለጣል? እንዴት ይፈጸማል? ለአይሁዶች ግልጽ አድርጎ ሲጠባበቁበት የነበረ ኢየሱስ መሲህ እሱ እንደነበረ ደግሞ የተወለደበትም የዘሩን ሐረግ የሚያሳይ ከዳዊት እንደመጣ። እሺ፣ ወደ መጨረሻውና አራተኛው ጥያቄ አልፋለሁ። እንደዚህ ይላል። ስለ መንፈስ ቅዱስ ለማጥናት የማቴዎስ ወንጌል ትክክለኛ መጽሐፍ ነው ትላለህ ይላል። አሁን ጥያቄውን ወደ አገልጋይ ደረባ። አሁን ስለ መንፈስ ቅዱስ ጥናት ማቴዎስ ወንጌል ትክክለኛ ነው። ምክንያቱም የእግዚአብሔር የትንቢቱ ቃል የተፈጸመበት የእግዚአብሔር እውነተኛ ቃል ስለሆነ፣ ሌላ ደግሞ የእግዚአብሔር ቃል ደግሞ በመንፈስ ቅዱስ ምሪት የተጻፈ ስለሆነ ስለ መንፈስ ቅዱስ ብዙ መረዳትን ከዛ ማግኘት ይቻላል። አገልጋይ በላቸው።
አዎ ማለትም በተረዳሁት በእርግጥ ከፊት ባለው ስልጠና ላይ በብዙ እረዳለሁ፣ እማራለሁ። ግን እኔ በገባኝ ልክ ይመስለኛል የመንፈስ ቅዱስ አሰራር ማቴዎስ ወንጌል ብቻ ማወቅ ብዙም በቂ አይመስለኝም። ምክንያቱም ከኋላ ያሉ ብዙ እንትኖች መጽሐፍት አሉ። እነሱን በማንበብ በተለያየ እንግዲህ እየተረዳን ስንሄድ ግልጽ ይሆንልኛል። ግን ብዙም የተሟላ በቂ አይመስለኝም ብዬ አስቀምጣለሁ ሀሳቤ። አዎ የመንፈስ ቅዱስ ሚና በጉልህ በማቴዎስ ወንጌል አለ። ምክንያቱም ኢየሱስ ክርስቶስ በተጠመቀ ጊዜ መንፈስ ቅዱስ በእርግብ አምሳል በኢየሱስ ላይ አርፏል። ደግሞም ያንን የጥምቀቱን ስነ ስርዓት ከፈጸመ በኋላ ወደ ምድረ በዳ የመራውን መጽሐፍ ቅዱስ ነው። በሌላውም የመንፈስ ቅዱስ ሚና እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ይሆናለሁ ያለው ቃሉ ራሱ መንፈስ ቅዱስ አብሮት እንዳለ የሚያሳይ ስለሆነ አሁን ነው ምለው። ማቴዎስ ወንጌል ስለ መንፈስ ቅዱስ ያለው ሚናው ድርሻ በጣም ከፍተኛ ነው። ከመጀመሪያ ስንነሳ በሙሉ ኪዳን ላይ ለአይሁድ እግዚአብሔር ቃል የገባው በመንፈስ ቅዱስ የተናገረው ቃል በማቴዎስ ወንጌል ላይ እንደተጠቀሰ ብዙ መጽሐፍ ቅዱስ ክፍሎች ትንቢቱ ፍጻሜ በመንፈስ ቅዱስ የመጣ መልእክት ኢየሱስ ራሱ ሲወለድ በመንፈስ ቅዱስ ተጸንሶ እንደተወለደ ደግሞ እጮኛዋ ማርያም አርግዛ ለመቶ ሲያስብ እግዚአብሔር በመንፈስ ቅዱስ አማካይነት እንደጸነሰች መናገሩ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ራሱ የሚያጠምቅ እንደሆነ የሐዋርያው ማለት የመጥምቁ ዮሐንስ ምስክርነት ኢየሱስ ደግሞ ለአገልግሎት ራሱ በመንፈስ ቅዱስ መቀባት በመንፈስ ቅዱስ ኃይል ደግሞ ማገልገል እና ጌታ ኢየሱስ ስለ መንፈስ ቅዱስ የሰጠው አስተምሮ እና እንደው ጥምቀት ራሱ በመንፈስ ቅዱስ ደግሞ በሶስተኛ አካል መጠመቅ እንደሚገባ ወንጌላዊው ማቴዎስ በወንጌሉ አስቀመጠው። በቂ ስለ መንፈስ ቅዱስ ምንጨብጥ ነገር አለ ብዬ አምናለሁ። እሺ ስለሰጣችሁ መልስ እጅግ አድርገን እናመሰግናለን። ተባረኩ። አሁን በእኔ በኩል ያለውን ጥያቄ ጨርሻለሁ። ቀጥታ ወደ ፓስተር ጥቂት ማብራሪያ እንዲሰጡ እድሉን እሰጣለሁ። ጌታ ይባርካችሁ። ስለሰጣችሁ ምላሽን በጣም አድርጌ አመሰግናችኋለሁ። የማቴዎስ ወንጌል እንግዲህ ቅድም ያነሳናቸው ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። ጸሐፊ ማን ነው? መቼ ነው የተጻፈው? ከየት ነው የተጻፈው? ለማን ነው የተጻፈው? በየትኛው ቋንቋ ነው የተጻፈው? ይህ የትኛው ችግር ለመፍታት ነው ማቴዎስ ወንጌሉን የጻፈው የሚሉ የባክግራውንድ ጥያቄዎች ናቸውና እንግዲህ የዚህ ማስታወቂያ ዓላማም ሰዎች ለነዚህ ጉዳዮች እናንተ ያላችኋቸው እንዳለ ሆኖ ያው በጥናቱ ስንገባ በትምህርቱ ስንገባ እናያለን ያላቻቸውን ጥያቄዎችና ምላሾች even እዚሁ እንኳን አንዳንድ ልዩነቶች እንዳሉ ግን እያየን ነው አይደል እንዴ? ግን ስለዚህ አሁን ይሄንን ጥናት ስንቀጥል ለነዚህና ለመሳሰሉ ጥያቄዎች በቂ ወይም በምርምር የተደገፈ ምላሽ ይገኛል ብዬ አምናለሁ። ትምህርቱንና ስልጠናውን እንድትከታተሉ አሳስባለሁ ማለት ነው። በዋናነት ግን ይሄ ጥናት የተመረኮዘው ወይም ፎከስ ያደረገው ስለ መንፈስ ቅዱስ ነው። መንፈስ ቅዱስ በማቴዎስ ወንጌል የሚለው ዋና ያውሱ ጥልፍልፎሻዊ ጥናት ነው የሚለውና ጥልፍልፎሽ ምንድነው? ጥናቱ ስንገባ እናያለን። ቀደም እዚህ ጋር አገልጋይ በላቸው እንዳነሳም የማቴዎስ ወንጌል ስለ መንፈስ ቅዱስ ያነሳቸው ነገሮች በቂ ናቸው የሚል የምሁራዊ ክርክር አለ፣ ሙግት አለ። እኔ የሚሞግተው ወይንም በዚህ ጥናት የማቀርበው ማቴዎስ በቂ የሆነ ስለ መንፈስ ቅዱስ ያነሳቸው ቦታዎችና ጥቅሶች አሉ ስለ መንፈስ ቅዱስ ለማወቅ የሚል ስለሆነ እንዴት አነሳ፣ በየትኛው ቦታ አነሳ፣ ከየት ጋር አያይዞ ነው ያነሳው የሚለው ነገር ደግሞ አብረን በጥናቱ ላይ የምናይ ይሆናል። ስለዚህ ይህንን ትምህርት ስልጠና የምትከታተሉ በቤተሰባችንም ያላችሁ በዙሪያ ያላችሁ ሁላችሁ እንድትከታተሉ እንድትገኙ ይሁን እያልኩኝ ምናልባት ደግሞ ፊት ለፊት ማግኘት ለማትችሉ ሰዎች ትምህርቱ በዕለተ ቀኑ ላይ በእኔ በፓስተር ኤልያስ በመለው ቲክቶክ ላይ ሊቭ ይተላለፋል። ያንን መከታተል ትችላላችሁ ብዬ አስባለሁ። ጥያቄ ካላችሁ በማቴዎስ ወንጌል ላይ በተለይ ስለ መንፈስ ቅዱስ በተመለከተ ጥያቄ ካላችሁ በእኔ ፌስቡክ ላይ መጻፍ ትችላላችሁ፣ በዩቲዩብ ላይ መጻፍ ትችላላችሁ ብዬ እላለሁ።
አመሰግናለሁ። ኦኬ መንፈስ ቅዱስ ማጽናኛዬ